እባላለሁ። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ አዛዥ እንዲሁም የወሎ ቤተ አማራ ጠቅላይ ግዛት እዝ ዋና አዛዥ ነኝ። ስለዚህ ስለ አንድነት ጉባኤው በተመለከተ አጠር ያለ ወታደራዊ ሪፖርት ለማቅረብ ነው የምፈልገው። የተከበረው የአማራ ህዝብ፣ የተከበራችሁ የአፋሕድ ከፍተኛ አመራሮችና ደጋፊዎች፣ የተከበራችሁ የአፋብኃ ከፍተኛ አመራሮችና ደጋፊዎች፣ የተከበራችሁ የአማራ ማህበራትና ምሁራን፣ የተከበራችሁ የዚህ ፕሮግራም አዘጋጅ ኮሚቴዎች፣ የተከበራችሁ የውጭ አስተባባሪ ኮሚቴዎችና ሚዲያዎች እንኳን ለአንድነት ጉባኤ አደረሳችሁ አደረሰን። ሰላምታዬ በያላችሁበት ይድረሳችሁ ለማለት እወዳለሁ። ከዚህ ቀጠል በማድረግ አጠቃላይ ወደ ትግል እንድንገባ ያስገደዱን ዋና ዋና ምክንያቶች ምን እንደሆኑ በፖለቲካው ዘርፍ የሚተነተን ቢሆንም አጠር አድርጌ ወታደራዊ ሪፖርት ነው ለማቅረብ የምፈልገው። በዚህም ሪፖርት ላይ በሶስት ነገሮች ላይ ለማተኮር ነው የምፈልገው። አንደኛው የሰራዊትን አደረጃጀትን በተመለከተ ነው። ሁለተኛው የግዳጅ አፈጻጸማችን በተመለከተ ሲሆን፣ ሶስተኛው የተገኙ ወታደራዊ ድሎች ምንድናቸው፣ ውጤቶች ምንድናቸው የሚለውን ነገር ለማቅረብ ነው። በአንደኛው ላይ የሰራዊት አደረጃጀትን በተመለከተ ከጓድ እስከ እዝ ድረስ እንደ አንድ የመደበኛ ሰራዊት አደረጃጀቱን በሚገባ አደራጅተነዋል። እሱ ብቻም ሳይሆን እንደ አፋሕድም ከፍተኛ አመራሩንም በዛው ልክ ስታንዳርድ በጠበቀ መንገድ ከጓድ እስከ ማዕከል ድረስ ተደራጅቷል። በዚህም አደረጃጀት ተዋጊውንም ስታፍንም በተሟላ መንገድ እንዲደራጅ አድርገነዋል። በሌላ በኩል የሰራነው ስራ ምንድነው? በርካታ የሰው ኃይልና የመሳሪያ ኃይል የመሰብሰብ ስራ ነው የነበረው። በዚህም በርካታ የሰው ኃይል፣ የተኩስ ኃይል፣ የማቴሪያል ኃይል ማሰባሰብ ችለናል። አቅማችን ከጊዜ ወደ ጊዜ የመጨመር የማደግ ሁኔታ ነው ያለው በዚህ አንድ አመት ወይም ደግሞ ድርጅታችን አፋሕድ ከተመሰረተ ወዲህ ማለት ነው። ሌላኛው ከሸማቂነት ወደ መደበኛ ውጊያም የተሸጋገርንበት ሁኔታ ነው ያለው። በእርግጥ እኛ የምናካሄደው ሁለቱንም ነው። የሽምቅ ወይም የደፈጣ ውጊያም እናደርጋለን፣ የመደበኛ ውጊያም እናደርጋለን። ሁለቱንም በማቀናጀት ነው ውጊያዎችን የምናደርገው። በዚህም ትልቅ አቅም የፈጠርንበት ሁኔታ ነው የነበረው። ሁለተኛው የግዳጅ አፈጻጸምን በተመለከተ ሁሉም እዞችና ክፍለ ጦሮች፣ ኮሮች የተሰጣቸውን ግዳጅ በመፈጸም ትልቅ ሚናና ከፍተኛ የሆነ አስተዋጽኦ ነው የነበራቸው። በዚህም ጉዳዮች ሁሉም እዞች፣ ኮሮች፣ ክፍለ ጦሮች አንዱ ካንዱ የመደጋገፍ፣ የመተጋገዝ፣ የመተባበር ሁኔታ ነው የነበረው። በዚህም ከፍተኛ ውጤቶች የተገኙበት፣ አመራሩም ራሱ መተጋገዝ፣ መደጋገፍ፣ መደማመጥ የነበረበት። ስለዚህ ከታች እስከ ላይ ያለው አመራር በጥሩ መተሳሰብ ይህንን አንድ አመት በተለይ አፋሕድ ከተመሰረተ ወዲህና ሁኔታዎች አመራሩ ከተደራጀ በኋላ ከፍተኛ ሚናና ድርሻ ነው የነበረው። በዚህም ከፍተኛ ውጤት ነው ለማግኘት የተቻለው። ሶስተኛው በዚህ የተገኙ ወታደራዊ ድሎችን በተመለከተ በርካታ ወረዳ ትንንሽ ከተሞችን፣ ቀበሌዎችን ይዘናል እያስተዳደርን ያለነው። በዚህም በተለይ አብዛኛው ገጠሩ ክፍል በአፋሕድ የሚመራና የሚተዳደርበት ሁኔታ ነው ያለው። በርካታ ቀጠናዎችንም ይዘናል። ስለዚህ ይሄ የተገኘው እንግዲህ በወታደራዊ ድሎች ወይም ደግሞ እንቅስቃሴዎች መሆኑ መታወቅ አለበት። በሌላ በኩል ከነፍስ ወከፍ እስከ ከፍተኛ ቡድን ብረት ያገኘንበት የታጠቅንበት ሁኔታ ነው ያለው። ክላሽ፣ ስናይፐር፣ ብሬን፣ ዲሽካ፣ ሞርታር እና እነኚህን በሚገባ የታጠቅንበት ከጊዜ ወደ ጊዜ አቅማችን እየጠነከረ ያለበት ሁኔታ ነው ያለው።
በሌላ በኩል የማጥቃት አቅማችን ከጊዜ ወደ ጊዜ እየጨመረ ነው ያለው። በሰው ኃይልም በተኩስ ኃይልም በማቴሪያል ኃይልም እንደጨመረ ሁሉ የማጥቃት ኃይላችንም ከፍተኛ የሆነ እንቅስቃሴ ላይ ነው ያለው። ስለዚህ በዚህም በማጥቃት እንቅስቃሴያችን ላይ ከፍተኛ የሆነ ውጤቶችን እያመጣንበት ነው ያለው። ከሸማቂነት ወደ መደበኛ ውጊያነት የተሸጋገርንበት፣ ከተከላካይነት ወደ አጥቂነት የተሸጋገርንበት እና በዚህም በጥላት ላይ ሰብአዊ ኃይል ላይ ቁሳዊ ኃይል ላይ እና ማቴሪያላዊ ኃይል ላይ ከፍተኛ ጉዳት ያደረስንበት፣ ጥላትም ከማጥቃት ወደ መከላከል የገባበትና በዚህም ከፍተኛ የሆነ ወታደራዊ ድሎችን ያገኘንበት አመት ነው የነበረው። በሌላ በኩል እንግዲህ ስለ አንድነትን በተመለከተ እንግዲህ ትላንት የሰጠሁት መግለጫ ቢኖርም አሁንም አንድነቱን ሁላችንም በመረባረብ አንድነቱን ማንጣት አለብን። አንድነት ኃይል ነው፣ ጉልበት ነው። አንድነት ባለመኖሩ በህዝባችን ላይ በሀገራችን ላይ አጠቃላይ በድርጅታችን ላይ የፈጠረው ተጽዕኖ ቀላል ነገር አይደለም። ይሄ እንዳይደገም ለማድረግ ሁሉም ሰው መረባረብና መትጋት አለበት። በተረፈ ሌላውን ደግሞ ወንድሞች ሊጨምሩበት ይችላሉ። በተለይ የመጨረሻው ንግግሬ በውጭ ለምትኖሩ በውስጥም ላላችሁ ደጋፊዎች፣ አባሎች ያደረጋችሁት ድጋፍ አለ። በዚህ ድጋፍ እኛም ጥሩ እንድንጠነክር አድርጎናል። አሁን አፋድ ለደረሰበት ማንኛውም ወታደራዊ ይሁን ፖለቲካዊ ይሁን ሁሉም አይነት እንቅስቃሴ በአገር ውስጥ ብቻ ባለነው ጥንካሬ የመጣ ሳይሆን በውስጥም በውጭም ያሉ ኃይላችን ወይም ደግሞ ህዝባችን እንደ አንድ ሰው በማሰብ ባደረግነው እንቅስቃሴ የመጣ ለውጥ ስለሆነ ማንኛውንም እርዳታና ድጋፍም መለገስ አለባችሁ። በተለይ የሐሳብ ድጋፍ እንፈልጋለን፣ የፋይናንስ ድጋፍ፣ የሎጂስቲክ የማቴሪያል ድጋፍ እንፈልጋለን። እንደተለመደው ማንኛውንም ድጋፋችሁን አጠናክራችሁ እንድትቀጥሉ ለማሳሰብ እፈልጋለሁ። መልካም ጉባኤ ይሁን። ከልብ ነው የማመሰግነው።